ሰላም ጤና ስጥልኝ። እንደምን አላችሁ ቤተሰብ? ሰላም ነው? አለን እግዚአብሔር ይመስገን። ዛሬ አንዳንድ ነገር ለማለት ነው የመጣሁት። እንደ አጠቃላይ በትግላችን ሂደት ውስጥ ላይ ያሉትን ነገር እና የትግሉ ውጤቶች ምን ይመስላሉ የሚሉ አንዳንድ ነገር ለማንሳት እፈልጋለሁ። በመሰረቱ ያው እንደሚታወቀው አንዳንድ ሰዎች ህገ መንግስት የሰጠውን የህገ መንግስት መብት እንዳንጠቀም ለማድረግ የሚሞክሩም አሉ፣ የሞከሩም አሉ። ዞሮ ዞሮ ያው የሁኔታና የጊዜ ጉዳይ ይሆናል እንጂ መንግስት የያዘውን ነገር መንግስት በራሱ ጊዜና ሰዓት እንደሚመልስም ተስፋ አለን። ምክንያቱም ህገ መንግስት እስካለ ድረስ የትኛውም ነገር ትክክለኛ አቅጣጫ ይዞ ይንቀሳቀሳል ብለን እናምናለን እና ብዙዎቻችን አንደርስታንድ መደረግ ያለበት ነገር ምንድን ነው? ኮንቶማ የሚለውን ስምና ስያሜ ማጥፋት አለብን። ከውጭም ከውስጥም በመጠናከር እንደዚህ አይነት ሂደቶች ላይ ተሳትፎ የነበራችሁ አካሎች እንደነበራችሁ አይተናል። ይህ ነገር በመሰረቱ ተገቢ ነው ተገቢ አይደለም የሚለውን ነገር አሁን ለእናንተ እንዲህ ብሎ መናገር ብዙም አስፈላጊ ነው ብዬ አላምንም። ቀጣይ ምዕራፎቻችን ላይ እኛ ምን ማድረግ አለብን እንጂ እናንተ ምን አደረጋችሁ በሚል አእምሯችን ውስጥ ጊዜ ሰጥተን ማሰብም ማስተላሰልም አንፈልግም። ስለዚህ እናንተ ማድረግ የምትችሉትን ለማድረግ መሞከር ነው። እኛም ደግሞ ፈር ሳይለቀቅ አቅጣጫ ሳይሳት ህዝብን ሊጠቅም የሚችለውን ነገር ብቻና ብቻ እያደረግን ትግሎቻችንን እንቀጥላለን ብለን እናስባለን። ከዚህ አንጻር ሁሉም ሰው መረዳት አለበት ብለን እንደ አንድ ፊት ለፊት መሪ የምናስበው ነገር ምንድን ነው? ኮንቶማነት ማንም የሰጠን ነገር አይደለም። ደግሞም ያልነው እኛ ኮንቶማ ነን እንጂ ኮንቶማ እንሁን የሚል ጥያቄ አይደለም የጠየቅነው። መንግስትም ይህንን ነገር በደንብ መገንዘብ መቻል አለበት። ምክንያቱም ህገ መንግስት አንቀጽ 39 እስካለ ድረስ ፍላጎትን አይደለም የጠየቅነው፣ ህገ መንግስታዊ ጥያቄ ነው። ለመንግስትም ያቀርብ ነው። መንግስትም በእርግጠኝነት አንደርስታንድ አድርጓል። ደግሞም ቀሪ የትግል ምዕራፎቻችንን በአፋጣኝ እንደሚመልስ ፕሮሚስም ገብቶልናል። እኛ እንደ ማንኛውም ብሔር ብሔረሰብ የተሰጠንን ህገ መንግስታዊ ትሩፋት መጠቀም መቻል አለብን እንጂ ከዛ ውጪ አንተ ልታገኝ አትችልም፣ አይገባም፣ እንደዚህ ነው እየተባለ